ሻሎም ሻሎም ሻሎም። በጌታ የተወደዳችሁ ወንድሞቼ የጌታ ጸጋና ሰላም ምህረት ይብዛላችሁ። እኔ አገልጋይ አስመላሽ ለማ ነኝ። አሁን የምገኘው በታቦር ተራራ የጸሎት ተራራ ላይ ልገኛለሁ። የሚገርመው ዛሬ አንድ ነገር ልነግራችሁ ነው። ይህ ታቦር ተራራ የብዙ አባቶች እንባ፣ የብዙ እናቶች እንባ፣ የአገልጋዮች እንባ ያለበት፣ መላእክቶች እግዚአብሔር መገኘት በሙላት የሚገኝበት፣ ብዙ ትውልድ ደግሞ የተቀባበት ስፍራ ነው። አሁን ወደዚህ ተራራ የምመጣው ከ6 ወር በኋላ ነው። ከ6 ወር በኋላ እየመጣው ነው። ግን ዛሬ አሁን አንድ የደነቀኝ ነገር እየወጣው ነው። አሁን ተራራውን የደነቀኝ ነገር ገና ተራራው መውጣት ሳልጀምር ምን እንደነካኝ አላውቅም፣ መዘመር ጀመርኩኝ። የሆነ ፕሬዘንስ ነካኝ፣ የሆነ ሀለወት፣ የሆነ እግዚአብሔር ደስ የሚያሰኝ ለመግለጥ ከሚቻለው በላይ የሆነ ነገር ነካኝ። መዘመር ጀመርኩኝ። እዴ ምን ሆኜ ነው ብዬ ሳስበው ለካ ሀለወቱ አለ፣ መገኘቱ አለ፣ ህልውናው አለ። እረ ክብር ለኢየሱስ ይሁን። እኔ ልባርካችሁ አንድ በረከት በጌታ በኢየሱስ ክርስቶስና ስልጣን። በእውነት ጨልሞሳል፣ ግራ ገብታችሁ በሆነ ነገር ተይዛችሁ እያል የሚያዘምር በእውነት የሚያዘምር እግዚአብሔር መንፈስ ያገኛችሁ፣ የሚያዘምር እግዚአብሔር ቅባት ያገኛችሁ። በእውነት በቃ ከከበባችሁ ጥያቄ ከተዘጋው ሁኔታ አውጥቶ እግዚአብሔር አምላክ ወደ ልዩ አምልኮ መንፈስ ውስጥ የሚያስገባ ጸጋና ሞገስ ይስጣችሁ። በጌታ በኢየሱስ ስም ባረኳችሁ። በእውነት መጸለይ አልጀመርኩም። ገና ወደ ተራራው ግርጌ ለመውጣት ቀረብኩኝ። ግን ምን አላውቅም፣ የሆነ ነገር ወረረኝ፣ የሆነ ነገር ያዘኝ፣ የሆነ ነገር ነካኝ። ኢየሱስ ጌታ። ዛሬ እግዚአብሔር እጅንካችሁ፣ የመንፈስ ቅዱስ እጅንካችሁ፣ የመንፈስ ቅዱስ ኃይል ይንካችሁ በጌታ በኢየሱስ። በዚህ ሰዓት በሆነ ሁኔታ ተይዛችሁ ተጨንቃችሁ ሁኔታው ከብዷችሁ ያላችሁ እጸልይላችኋለሁ። በእውነት እኔን ነካኝ፣ ልቤን የለወጠ፣ በልቤ ውስጥ ብርሃን ያበራ የናዝሬቱ ኢየሱስ በእናንተም ቤትና ሕይወት እንዲያበራ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ይህን ጸሎት አሜን ብላችሁ ተቀበሉ። ከየትኛው አይነት ዲፕሬሽን፣ ከየትኛው አይነት በሽታ በናዝሬቱ በኢየሱስ ስም እንድትወጡ ጸልያለሁ፣ እንድትወጡ ጸልያለሁ። አሜን ለምትሉ በኢየሱስ ስም ይሁንላችሁ። የተዘጋጉ ደጆች በኢየሱስ ስም ይከፈቱ። መጽሐፍ ቅዱስም እንደሚል ታላቁ ደጅ አውቆ ተከፈተ እንደሚል አውቆ እንዲከፈትላችሁ ጸልያለሁ፣ እንዲከፈት ጸልያለሁ። ጴጥሮስን ህልም እየመሰለ ያወጣው ህልም እየመሰለ የረዳው መልአክ ዛሬ ወደ እናንተ ይምጣ በኢየሱስ ስም። ዛሬ ወደ እናንተ እንዲመጣ ጸልያለሁ። አሜን ለምትሉ እህቶቼ፣ አሜን ለምትሉ ወንድሞቼ፣ አሜን ለምትሉ ታናናሽ ታላላቆቼ በኢየሱስ ስም ሆኖላችኋል፣ በኢየሱስ ስም ሆኖላችኋል። ኢየሱስ ክርስቶስ ይወዳችኋል። ሻሎም